አሰላሙ አለይኩም ወራህመቱላህ ወበረካቱሁ ውድና የተከበራችሁ ውድ ቻናሌ ቤተሰቦች ሰላም ጤና ይስጥልኝ። እንዴት ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ውድና የተከበራችሁ ውድ ቻናሌ ቤተሰቦች ዛሬ የመጣሁት አንድ ነገር ብቻ ልነግራችሁ ነው ማለት ነው። ስለ ካርጎ በለቀኩት ላይ ማለት ነው። በጣም ማለት ብዙም አልታየም። ነገር ግን ካርጎ ለመላክ ጉምሩክ ነው ወይ የሚገባው ማለት ወደ ኮምቦልቻ ቀጥታ አይገባም ወይ ምናምን ያሉ ልጆች አሉኝ ማለት ነው። በኢሞ በጉምሩክ ሳይደርስ ወደዚህ የሚመጣበት ምንም አይነት ምክንያት የለም። አንደኛ ደረጃ የሳዑዲ አረቢያ በባህር የሚላክ ከሆነ ግን ኮምቦልቻ መቀበል ትችላላችሁ ማለት ነው። ሁሉንም ነገር ጨራርሰው ይልኩላችኋል ማለት ነው። የሳዑዲ አረቢያ ከሆነ ዱባይ ግን አይቻልም ማለት ነው። ዱባይ በአየር ነው የሚመጣው፣ ባህር አይደለም። በአየር ስለሆነ የሚመጣው ጉምሩክ ነው የሚያርፈው አዲስ አበባ። ከዛ ነው የምታመጡት ማለት ነው። መቼም ይሁን መካዘን አለ የራሳቸው፣ እዛ ቆይቶ ነው የሚመጣላችሁ ማለት ነው። እዛ ሲቆይ እንግዲህ የመካዘን ኪራይ አለ፣ እዛ የካርጎ ማለት ነው። የመካዘን ኪራይ አለ። ያንን በወር አይደለም በሚያድርበት ቀን ነው የሚቆጠረው ማለት ነው። ካርጎ ስትልኩ እንግዲህ ትልቁ ጉዳት ምንድነው? እቃም ከመግዛታችሁም በላይ ትልቁ ያለው ጉዳት ምንድነው? አዲስ አበባ ውስጥ ተቀምጦ እያለ እዛ በቀን የሚቆጥረው ነው ማለት ነው። በቀን ያደረበት ይቆጠራል። ክፍለ ሀገር ላላችሁ ልጆች እኔ ካርጎ ምንም አልመክራችሁም ማለት ነው። ምንም አያደርግላችሁም። ሁሉም ነገር ሀገራችን ላይ አለ። በነገራችን ላይ ብዙ ልጆች እቃ አልባሳት ብዙ ነገሮችን እየቀረጹ ይለቃሉ። እኔ ያለቀኩኝም እለቃለሁኝ ኢንሻአላህ። ነገር ግን እምላችሁ ነገር ምንድነው? እቃ ምናምን ካርጎ አታድርጉ። በቃ ምንም አያረግላችሁም። እዚህ ሀገራችን ላይ በጣም በምትፈልጉት መልኩ የቀረበ እቃ አለ፣ የቀረበ አልባሳት አለ። ቤተሰቦቻችሁን ማስደሰት ራሳችሁ መጀመሪያ ላይ መጥታችሁ እቃችሁን እንትን ብላችሁ ካርጓችሁ ጋር እኩል መግባት ትችላላችሁ ማለት ነው። እንግዲህ ካርጎ ከዛ ጀምሮ ነው የሚቆጥረው፣ ከዛው ከበራችሁ ማለት ነው። እስከ ማስጫኛው እስከ ኪሎ ምናምን። ለምን ያው ሁላ ታአብ ታረጋላችሁ? አያስፈልጋችሁም። እናንተ ስሩ፣ ብራችሁን ያዙ። እኔ በነገራችን ላይ ካርጎ ልክ ያለውኝ ካርጎ በጣም አልፊ የሚያለፋ ስራ ነው ማለት ነው። የኪሳራ ጉዳይ እሱ ነው። ምንም ቢሆን ካርጎ የሚያስፈልገው ግዴታ ለሆነ ነገር እንጂ አያስፈልግም እላችኋለሁኝ። ካርጎ አታድርጉ በጭራሽ። ምክንያቱም እዛ ጋር ያለውን ወጪ እያሰባችሁት አይደለም። በተለይ ደግሞ አሁን ላይ በጣም ነው የጨመረው። ዱባይም ጨምሯል፣ ሳኡዲም ጨምሯል፣ እዚህም ደግሞ ጨምሯል። ብራችሁን መና እንዳትቀሩ ውድ እህቶቼ። የምመክራችሁ ነገር ምንድነው? ለቤተሰብ ነው መቼም ብዙውን ነገርና ለእናንተ አንድ ሁለት ነገር ብታገኙ ነው ለቤተሰብ ነው አይደል? ቤተሰብ ደግሞ ቢገርማችሁ ማለት ነው ከውጭ ከሚመጣ ነገር አገራቸው ላይ የተገዛን ነገር እንደሚፈልጉ ታውቃላችሁ። ቤተሰቦቻችን ከውጭ ከሚመጣ እቃ ልቅን እዚህ የሚገዛውን እቃ ነው የሚፈልጉት። በራሳቸው የሚያውቁትን እቃ ማለት እዛውን በውድ ገዝተን እነሱን ደስ እንዲላቸው ብለን በውድ ገዝተን የምንመጣው ያ ለነሱ ምናቸውም አይደለም። ስንት እንደገዛሽ እሱ አታውቅም። በሪያል ገዝተሽ በድርሃም ገዝተሽ በቃ በተለያዩ የአረብ ሀገር ብሮች ገዝተን እዚህ ግን ምን ያክል ምንዛሬው ምን ያክል እንደሆነ ያ እቃ ምን ያክል ውድ እንደሆነ በጭራሽ ቤተሰብ አያውቅም። ስለዚህ እናንተ ብራችሁን ይዛችሁ አገራችሁ ላይ መጣችሁ እዚሁ ባላችሁ በአቅማችሁ ከመጣችሁ በኋላ እንትን ማለት ትችላላችሁ ማለት ነው። እቃ መግዛት ትችላላችሁ። ከመጣን በኋላ እኛ ስንገባ ባዶ እጃችንን አንገባም ለምትሉት እዚህ ላለን ወይም ደግሞ ቤተሰብም ይሁን እኛም እንሆን እናግዛችኋለን። እቃችሁ ተገዝቶ እናንተ መጥታችሁ ራሳችሁ መውሰድ ትችላላችሁ ማለት ለምሳሌ እንደዛሬ የምትበሩ ከሆነ እኛ እንዴት ከትላንት ወዲያ ምናምን ሳምንት ቀደም ብላችሁ እቃው ተገዝቶ እኛ ጋር ይቀመጣል። እናንተ ባይናችሁ አይታችሁ የሚቀየረው ተቀይሮ ራሳችሁ ባይናችሁ ረትባችሁ በቃ መውሰድ ትችላላችሁ። ሁሉም ነገር አለ፣ ካርቶኑም አለ፣ በርሚሉም አለ፣ ማሸጊያውም አለ፣ ሁሉም አለና
ማን ከዚህ ገዛሽ ከዛ አመጣሽ አንቺ እንጂ ማንም አያውቅም። ይሄ ደግሞ እኔ የምላችሁ ነገር ምንድነው ከውጭ ሀገር ሲመጣ ከምትጭኑበት ይልቅ ማነው ከኪሎ ከምከፍሉት እቃ ከምከፍሉት ይልቅ በጣም ብዙ ወጪ የሚያስወጣችሁ አዲስ አበባ ነው። አዲስ አበባና ወደ ክፍለ ሀገር በተለይ ይዛችሁ የምትመጡ ልጆች ከመኪና ወደ መኪና የምታገለባብጡ ከሆነ ቀጥታ ቤታችሁ የማይገባ ከሆነ ቀጥታ ቢገባ ራሱ ሁሉ ታስቦ ነው፣ የወዛደር ታስቦ ነው፣ የልፋታቸው ታስቦ ነው፣ የመንገድ በኪሎግራም በኪሎ ሜትር ታስቦ ነው ማለት ነው የምንከፍሉት። እዚህ ጋር እናንተ አሁን ምንድነው ኪሳራ ነው በቃ። እኛ ሀገር የሚጨምረው ወይም ውድ የሚሆንባችሁ ምኑ መሰላችሁ? ከመኪና ኪራይ ከላካችሁበት ኪሎ በላይ አይቆጥርባችሁም፣ በፍጹም አይቆጥርም። ከዛ በላይ አትከፍሉም ለማለት ነው። እዚህ ጋር እንግዲህ ትራንስፖርት የሚኖራችሁ ከገበያው ወደ ቤታችሁ የምትጭኑበት ኖርማል የትራንስፖርት ነው የምትከፍሉት ማለት ነው እንጂ እዛ ጋር የወዛደር ትላላችሁ መኪና ላይ ወላሂ ነው የምላችሁ መኪና ላይ አውጥታችሁ ለመስቀል አንድ ትንሽዬ ዕቃ ከ100 ብር በታች እንትን አይሉ። ይሄንን የምላችሁ እንግዲህ ካርጎ ያው ይታወቀ ነው። ሲመጣ ዕቃ ይሰበራል፣ ይበላሻል፣ ይወድቃል፣ አንድ ሰው አያነሳውም። ያ ማለት ደግሞ መኪና ላይ ለማውጣት በጣም አስቸጋሪ ነው፣ ለማውረድም እንደዛው በየቦታው መኪና ላይ ለማውረድ ለመስቀል መቼም እኛ እንሆንም አይደል? ስለዚህ ያንን ታሳቢ አድርጋችሁ የመንገድ ትራንስፖርት አስባችሁ እዛ የኪሎ አስባችሁ ስትመጡ ይሄ የካርጎ ስራችሁ ይቅርባችሁ ነው የምለው። ብዙ ልጆች አሁን በማሜ ቻናል በማሜ ቲክቶክ ላይ ነው ያየሁት ይመስለኛል። በጣም ብዙ ልጆች በጣም ኮሜንት ላይ በቃ ቁጥርህን እኔ ምልካለው ቁጥርህን፣ ኧረ ተው አስተውሉ። ሰው ስለላከ አይደለም ወላሂ ነው የምላችሁ። ሳውዲ አረቢያ 5 ብር ነው 5 ሪያል የሚሸጡ እና 15 ሪያል የሚሸጡ ሻርፖች አሉ። የእናቶች ሀደሬ እንትኖች ማለት ነው ሻርፕ። እነሱ እዚህ ሲመጡ ማለት ነው በመታጠብ አትሉትም፣ በፀሐይ አትሉትም፣ በምን አትሉትም፣ እኔ እንጃ ብልሽት ነው የሚሉት። 8 ቀን ምናምን በተለይ ዘወትር ከተለበሰ አለቀለት። ዘወትር ከተለበሰ በተለይ አለቀለትና ውዶቼ የምናደርጋቸውን እያስተዋልን ብር ዝም ብሎ አይመጣም። አረብ ሀገር በጣም ለፍተን በጣም ከሚገባው በላይ እንቅልፋችንን አተን ለፍተን ጥረን ግረን የምናመጣው ብር ነው። ይሄ ደግሞ እኛ ሳናስበው ብራችንን ስንቀበል ምን እናድርገው ምን እናስገባው ማለት የለብንም። ብራችንን መያዝ ነው ያለብን እና እባካችሁን ስለ ካርጎ ብታስቡበት፣ ቆም ብላችሁ ብታስቡ። አንዳንድ ልጆች አሁን ልጅ የሆነች ጎረቤት የሆነች ጓደኛ የሆነች ስትልክ እኔም በላኩኝ በማን ነበር የላክሽው እኔም ልካለሁኝ ነገር የሚሉ አሉ። ኑ እንደዛ አትብሉ፣ አትፎካከሩ፣ አያዋጣችሁም። እናንተ ኪሳራ ላይ ነው የምትወድቁት፣ ምንም አያዋጣችሁም። ኪሳራ ላይ ነው የምትወድቁት ማለት ነው። እና ካርጎ የምትልኩ ልጆች በስርዓት ራሳችሁን በደንብ ራሳችሁ ጋር ተማከሩ። በጣም ይቀራችኋል ካርጎ የምትልኩ ልጆች። እኔ ብቻ አይደለም በጣም ብዙ ልጆች ስለ ካርጎ ተናግረዋል። ይሄንን እንግዲህ እናንተ የምታውቁት መቼ ነው? ስትመጡ ነው። ልክ እንደኛ ስትመጡ ውጤቱን ታገኙታላችሁ። እኛ በምንላችሁ ዝም ብላችሁ በራሳችሁ ተመርታችሁ አቦ ምን አገባሽ ብላችሁ ካደረጋችሁት የሚገባችሁ መቼ ነው? የዛኔ ልክ እኔ ራሱ ካርጎ ሳረግ ወላሂ ነው የምላችሁ ያኔ ደህና ነበር። እኔ ስመጣ በጣም አሪፍ ነበር። ኑሮ ርካሽ ነው፣ እዛም እዚህም ደህና ነው። ርካሽ ባይባል እንደሆነ አይደለም። ነገር ግን በጣም ብዙ ልጆች ሰርተውበት ነበር ካርጎ እንዳንልክ ማለት ነው። እኔ እቃዎችን ከገዛሁ በኋላ ግን ቆጭቶኛል፣ እዛው ሁኜ ማለት ነው። ምን ነው ባልገዛሁ፣ ምን ነው ካርጎ ባላሰብኩኝ ብዬ ማለት ነው። ግን ካደረኩት በኋላ ከተገዛ በኋላ ምንም ላደርገው አልችልም። አስባችሁታል? እዛ የገዛሁበትን እዚህ ስጠይቅ ማለት ነው በምንዛሬው እዚህ ቆንጆ ነው ዋጋው። ገብቷችኋል? ዋጋው እዚህ ደህና ነው። ስለዚህ ዋጋው እዚህ ደህና ሲሆን እዚሁ እቃውን መግዛት ይሻላል ወይስ ግዴታ የትራንስፖርት የኪሎ የምን መጫኛ ምናምን መክፈል አለብን? ለምን? በቃ ብራችንን ይዘን አገራችን መተን በስርዓት ራሳችን አይተን
እንትን እንላለን ማለት ነው። እንገዛለን እቃችንን ቤተሰቦቻችን ሰርፕራይዝ እናደርጋለን። ራሳችሁ ጋር እንዲገባ ከሆነ የምትፈልጉት ቤተሰቦቻችሁ እንዲቀበሉ ከሆነ የምትፈልጉት ከዚሁ ይቻላል ባጭሩ ማለት ነውና ባካችሁን ካርጎ ያሰባችሁ ልጆች ደጋግማችሁ ከራሳችሁ ጋር ሳትመካከሩ እንደዚሁም ደግሞ ቤተሰብ ለእናንተ የሚያዝን ሰው ለእናንተ የሚያስብ ሰው ካላችሁ ከቤተሰብ ጋራ ተማከሩ። እንዴት ነው እቃ ይሄን እፈልጋለሁ ስንት ነው ይሄ እቃ ስንት ነው ንገሩኝ ብላችሁ ቤተሰብን ማለት ትችላላችሁ። ብዙ ልጆች አሉ ዩቲዩብ ላይ ደግሞ ዋጋውን እየተናገሩ የሚለቁ ልጆች አሉ ማለት ነው። ስለዚህ ሁላችሁም ብትሆኑ ያችን ሳታረጉ ቤተሰባችሁን ሳትጠይቁ ራሳችሁ ጋር በደንብ ሳትማከሩ እቃ ካርጎ እንዳታረጉ እሺ። አሁን ላይ ከውጭ ሀገር ከሚመጣላችሁ ልብስ ይልቅ እዚህ ሀገር የሚሸጠው 2000 1000 የሚገዛ ሽፎን ይበልጥባቸዋል እናቶች ከሆኑ ማለት ነው። ሁላችሁንም በጣም ነው የማመሰግነው። ላይክ ሼር ሰብስክራይብ አድርጉ። ደግሞ ምንም አይቀንስባችሁም ላይክ ሼር አድርጉኝ። ላይ ምንም አይቀንስባችሁም ሼር ላይክ እያረጋችሁ ቻናሌን አሳድጉልኝ ማለት ነው። ኢትዮጵያ ውስጥ ስትገቡ ምንም አማራጭ የለም። አማራጩ የዩቲዩብ ቢዝነስ ነው ቢያንስ ማለት ነው። ይሄን ደግሞ እናንተ ብታበረታቱን ነውና ከአላህ በታች እናንተ አበረታቱን ማለት ነው። አግዙን። ላይክ አድርጉ ሼር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ